ማስተር አብነት ታሞ ያለ ሁሉም ሰው ስለሱ ነበር የሚያስበው። ስለሱ እኔ አንዳንዴ ይገርመኛል የሱ ጸባይ። ስለሱ በጣም ተጨንቆ ህዝቡ ማህበራዊ ሚዲያው በቃ ግልብጥ ብሎ ስለሱ የተጨነቀ ደወለልኝ። ስልኩ አይሰራም ነበር ከዛ በፊት ቮይስ አርገንም ደውለን ከዛ ደወለልኝና በአስቸኳይ እንትን ጋር ፍራንበሳ ጋር ጠብቃለሁ ቶሎና አለኝ። ምንድነው ምን ሆነ አለና ለረጅም ጊዜ ሲያከራክር የነበረው የአዲስ አበባ ጉዳይ ላይ መግባባት ላይ ተደርሷል። የተደረሰውም ስምምነት አዲስ አበባ የፌደራል እንዲሁም የኦሮሚያ ክልል ጋራ መቀመጫ እንድትሆን 500 ተመካካሪዎች ያሉበት አንድ ቡድን መግባባቱን መናኸሪያ ሬዲዮ ዘግቧል። ለዚህ ምጡቅ ጭንቅላት አለማጨብጨብ አልችልም። ነጮችን ተንኮለኛ ብለህ ልሰድባቸው ትችላለህ እንጂ ደነዝ ብለህ ልሰድባቸው አትችልም። ወንድና ሴትን የመለያየት እቅዳቸው በጥሩ መንገድ እየተሳካላቸው ይመስላል። ሰበር ዜና የቤተሰብ ጨዋታ አዲስ አቅራቢ ውድድር በኮሜዲያን ያሲን አሸናፊነት ተጠናቀቀ። ተገላ ሬሳዋ ወንዝ ዳር ተጥሎ ስለተገኘችው ስለ 14 ዓመቷ ዲቦራ ስለምትባል ልጅ ፍትህ ልጠይቅ ነው የመጣሁት። ጤና ይስጥልኝ ኮማንደር። እንደምን ዋላችሁ? አለን ይመስገን አምላክ። አሜን። ሰላምን አለን እየሰባን ነው። ያው እንግዲህ አሁን በማህበራዊ ሚዲያ ላይ ቫይራል ወጣ አንድ ድርጊት አለ። እንዳልከውም ብዙዎች ተቆጭተው ለኛ በተለያየ አጋጣሚዎች በተለያየ አማራጮች መረጃውን ወደኛ አድርሰውናል። ሰላም እንደምን አላችሁ የተከበራችሁና የተወደዳችሁ የቻናል ቤተሰቦች፣ ዛሬም እንደተለመደው ቪዲዮን ላይክ አድርጋችሁ መጀመር እንዳትረሱ። ሐሳብ አስተያየታችሁን ወንድማዊ ምክራችሁን ደግሞ ኮሜንት ላይ በነጻነት ማስቀመጣችሁን እንዳትረሱ። ወደ ቪዲዮ እሺ፣ የመጀመሪያ ቪዲዮአችን እንግዲህ ጾም እንደመሆኑ የሚያስተምሩ ቪዲዮችን በማየት እንጀምራለን ማለት ነው። አንድ አባታችን ስለ እናታችን ስለ ቅድስት ድንግል ማርያም ሲናገር የነበረው ንግግር እጅግ በጣም ልብን የሚነካ ነው። አይተነው እንመለስ። ድንግል ማርያምን ጸንሳ ሲያያት ሰይጣን ለዮሴፍ የጸነሰች መስለው ነበራል። ከዛ ይህንን ሐሳቡን ለአይሁድ ይነግራቸው ነበር። አይሁድ ደግሞ ይህንን ሐሳብ ይዘው ድንግል ማርያምን ማይዘለፋ ጠጥተዋል። ከዛ ሲወለድ ደግሞ ምንድነው ያለው? ማይዘለፋ አድማጮቻችን እንዲያውቁት ማይዘለፋ የምትባለው እንትናት ይሄ ባልና ሚስት ሲጠራጠሩ ከኦሪት አንድ አምድ አለ። ሴትየይቱ ከጠረጠራት ባልዮ ይዟት ይሄዳል ወደ ሊቀ ካህኑ በማሰሮ አድርጎ። ማሰሮ ማለት ደግሞ አትገባም በምን እንባለው እንደ ዙሩ ማዞሪያ ያለች ነገር ናትና በዛችሁ አድርጎ ይዞ ይሄድና ሚስቴን ጠርጥሪያታለሁ በሌላ ወንድ ብሎ ይናገራል። ከዛ ሊቀ ካህኑ ማዛ ካህኑ ከኦሪቱ አንድ አምድ ይደግምና ባልሽ የጠረጠረሽን አድርገሽው ከሆነ አጥንትሽ ይርገፍ በበሽታ ተያዥ ብሎ ይረግማታል። አላደረግሽው ከሆነ በወንድ ልጅ ይታረቅሽ ይላታል። እና አባ ይስሐቅ የተባለ አባት ይህን ካነሳ ነው ሲተረጉም እመቤታችን ተጠረጠረች። ወዷ እየገፋ ሲሄድ መጣ የዮሴፍ ወዳጅ ዮሐንስ የሚባለው ፈላስፋ መጣ። አያት መልኩ አምሯል፣ ከንፈሯ ጠቁሯል። ብቻ እንደዛ የሴቶች ጽንስ በዚህ ስለሚታወቅ ማለት ነው። የአምላክ ጽንስ በዚህ አይታወቅም ብሎ 3 ወር ከሆናት በኋላ ወዷ ገፍቷል። ሲያያት ይቺ ብላቴና ጸንሳለች ካንተ ነው ወይ እንዴ ሲለው እኔስ እንኳን ገቢር ሐሌውም አላውቃል። ከዛ ይሄን ሲመልስለት መጨረሻ ላይ ምንድነው ያለው? እንግዲያውስ ገብተህ ጠይቃት አለው። ገብቶ ሲጠይቃት ወለተ እስራኤል መኑ ቀረጻ ክናፈ ድንግልናኪ ወማ በመኑ ጸነስኪ እስኳ ጠይቅኒ አንቺ የእስራኤል ብላቴና ንግስት እመቤት ከማን የጸነሽው እንዴት ሆነ እስኪ ንገሪ ሲላት በግብረ መንፈስ ቅዱስ ነው አለችው። አልገባው አለ። ምክንያቱም ዮሴፍ የሚያውቀው ሰው የሚጸነሰው በዘር እንደሆነ። ከዛ ምንድነው ያደረገችው? ከበሪ መጀመሪያ ጥቅስ ጠቀሰችለት። አዳምን ከመሬት አንስቶ የፈጠረ ይላል ቅዱስ አባ ይስሐቅ። አዳምን ከመሬት አንስቶ ያለ አባት ያለ እናት የፈጠረ እርሱ ከኔ ቢጸነስ ብርቅና ድንቅ ነው ያለችው ይላል። መሬትን ያለ ዘር እንድታበቅል ያደረገ እሱ ከኔ ቢጸነስ ድንቅ ነው ወይ? ግን ዘር ሳይኖር ነው። አሁን በጣም ማሰብ ያለብን አሁን አዳቅሎ ማራባት ይቻላል። ሰው ሳይኖር ሰው አመጣ ነው እኮ ያለን። እሳት ሳይኖር እሳትን ፈጠረ ነው። ፍጥረታት ሳይኖሩ ነፋስ ሳይኖር ነፋስን አመጣ። ዘንበለ እሳት አንደደ ወዘንበለ ማይ አብረደ። እሳትን ያለ እሳት ውሃን ያለ ውሃ ፍጥረትን ያለ ፍጥረት አስገኘ። ታዲያ ፍጥረትን ያስገኘ ከኔ ቢገኝ ምንድነው ድንቁ አለችው ይላል። ይሄም ድንቅ ነው እመቤቴ፣ ግን እንደው እንዴት ይቻላል የሚል ጥያቄ ጠየቀ ይላል አባ ይስሐቅ። ሆነ ሲጠይቃት እንዲህ አለችው መልሳ ከበራቸው በስብሶ ይኖር የነበር የሙዝ ግንድ ነበር ይላል። ያንን የበሰበሰውን አስነሳችው፣ የተነሳውን አለመለመችው፣ የለመለመውን እንዲያብብ አደረገችው፣ ያበበውን እንዲያፈራ አደረገችው። ይህን ማን ያደረጋለችው? እግዚአብሔር ነው አላት።
ስለዚህ ለዮሴፍ ለህሊናው መልስ ይህን መልሳ ይህን ያደረገ እግዚአብሔር ከኔ ቢወለድ ይሳነዋል ወይ? ለይስሐቅ ከእህቱም ግንድ በግን ያስገኘ፣ ለእስራኤል ከእህቱም ከአለቱ ላይ ውሃን ያስገኘ። እስራኤል ድንጋይ ነበረች የምትከተላቸው ውሃ የሚጠጡባት 12 ጡት ያላት እና ከዚያች ላይ ውሃን ያስገኘ። ሌላም የሚደንቅ ማለት ነው ለሶምሶን ውሃ ያፈለቀለት ከአህያ መንጋጋ ነው። ለሶምሶን ከአህያ መንጋጋ ውሃን ያፈለቀ ከኔ ማይፀን ከኔ ስጋ ከስጋዬ ስጋ ከነፍሴ ነፍስ ነስቶ ቢጸነስ ምንድነው ድንቁ አለችው። አደነቀ፣ ተቀመጠ ባጭው። ሌላው ደግሞ አንዲት እህታችን ለቅሶ ላይ ተቀምጣ ሰርፕራይዝ ያደርጓት ቪዲዮ ብዙዎችን እያስቆጣ ነበረ። ከዚሁ ጋር ተያይዞ ደግሞ ሰመረ ባሪያው መልስ ሰጥቶበት ነበረ። ሁኔታው ትክክል ነው ወይንስ አይደለም? በእናንተ አመለካከት ቪዲዮ ምን ይመስላል የሚለውን የተሰማችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። የሰመረን ንግግር ሰምተነው እንመለስ። ሃይ እንዴት ናችሁ? ሃኒ ሰርፕራይዝ ዴሊቨሪ ነን ከዲላ ከፍቅረኛ የተላከ እግዚአብሔር ያጽናሽ የሚል መልእክታችንን በቤቷ ተገኝተን አድርሰናል። መልእክታችንን አስተላልፈናል። የኔ ወድ የኔ ፍቅር እግዚአብሔር የወደደውን አደረገ። እግዚአብሔር ያጽናሽ፣ እግዚአብሔር ያበርታችሁ ከነ ቤተሰቦች ብሏታል። ደንበኛችን ምርጫክ ስላደረከን እናመሰግናለን። የዚህ ድርጅት ዓላማ ምንድነው? ለቀስተኛ ሄዶ ሰርፕራይዝ ማድረግ። ለቀስተኛና ሰርፕራይዝ የሚገናኙ ጉዳዮች አይደሉም። ከዲላ እንዴት ሰልጥናችኋል? እንዴት ነው ነገሩ? አገሩ ስትሪታችሁ ምናምን ኢንዱስትሪው ሄዳችሁ በጣም ከተቀዳደምን እንዴት ነው ስልጣኔ? እንዴት ነው ምን አገልቱ ነሻንቻው? እንደው እንዴት ቢዝነስ አይዲያ መጥቶልሻል? እንደው ተቀባዩ አስመጥቶኝ ሰው ሞቶብሽ ነው። ሰው ሞቶብሽ፣ ቤተሰብ ሞቶብሽ ኖርማሊ ፖስት ካርድ እና ኬክ እየቆረጥሽ ነው። እንኳን ተደፋ ነው ምንድነው አልገባኝም። ኬክ መቁረስና እንደው ኬክ መቁረስን ዳቦ የሚለውን እንውሰደው። ድፎ ዳቦ መቁረስ ኬክ የዘመናዊ ነገር ስለሆነ አልጠላም። ኬክ ይመቸኛል አክቹአሊ፣ ግን ሴሬሞኒ መቆረሳው በዳቦ ማለላችሁ ፈልገን ኢትዮጵያውያን እንደዛ የምናደርገው ዓመት በዓል ሲሆን የሆነ ጸበል ዝክር ነገር ሲኖር የሆነ መታሰቢያ ነገር ሲኖር ትልቅ ዝግጅት ሲኖር አንቨርሰሪ እናቶች አባቶች ሆነ ዓመት እንትን ሲሉ ፌስቲቪቲ ነው። ሰው ድፎ ተቆርሶና እንትን ተብሎ በሉኑ ተብሎ እንደ ሴሌብሬሽን ለሐዘን አይቻልም። አንቺ ሰው ሞቶብሽ ኬክ እየቆረስሽ ነው። የላከው ሰውዬ ደግሞ አትደውልም እንዴ? ምን ጀዝባው ነው እንደው ተሰለጠነና ተሞት በሰርፕራይዝ በኩል ለአንድ ኢትዮጵያዊ ሴት ሰው ለሞተባት ፖስት ካርድ ሚኒንግ ሰጥቷት ፖስት ካርድ እየተጫወተች አንቺ አሁን ማንን ነው የምትፎግሩት እናንተ? በቃ ይሄ ያለው ባህል ሲሞት ማየት ደስታችሁ ምንድነው? አልገባኝም። እኔ ግን ምን አረገች አገሪቷ እኮ እንዴ? አገሪቷ ማለት በዛች ዱር ገደሉ አይደለም። ሁሌ እንምላችሁ ባህሏ ነው፣ ሰው ነው። አሁን እየጠፋች ያለች እኮ አገሪቷ ነች። ሳይታወቀን ብዙ ሰው አገር ብለን ከዓለም ጥግ ኢትዮጵያዊ አገሬ ብሎ የመጣው ባህሉን፣ ህዝቡን፣ ጎረቤቱን፣ የሆነ ነገሩን፣ ድባቡን ፈልጎ ነው። መንገድና ጫካ ፈልጎ ቢሆን ዝር አይልም። እዚህ ሀገር ያለበት የሚኖርበት ሀገር የመንገድ አይነት፣ የግዛፍ አይነት፣ የደን አይነት፣ የስልጣኔ አይነት አለ። ቁስ አይደለም ሀገር። የሆነ የሚበጣጥስ ሰውና እብድብድ የለበሰ ሰው ማየት አይደለም። ሞልቷል። ቀውስም እዛ አለ። እንትንም ወፈፌም ንክርም ሄድ መለስም ሁሉም በአይነት በካታጎሪ የተዘጋባቸው ብዶች ያልተዘጋባቸው ያፈታ ቢር እንደዛ አለ። ሞልቷል። ፈልጎ ይመጣው ይሄ ሀገር ማለት ይሄ ነው። በቃ እየገደላችሁት ያላችሁት የለቅሶ ባህል የለንም። የሰርግ ባህል የለንም። ሽምግልና ብለ የ500 ሺህ ብር አበባው የሚገባበት ቤት ራሱ ጉራንጉር መንገዱ ጎርፍና እንትን ያለው ደፋ ቀና እያልክ 3 መኪና ሸዋ ገዝቶ የሰፈሩን መንገድ ቢዘድል አበባ ልከ አንዲት ሴት ለማግባት ሁለታችሁ ውስጥ ብትጋቡ ኢትዮጵያ ውስጥ ለውጥ ሊመጣ የዓለማችን የክላይሜትና የዓለም ግሎባል ዋርሚንግ የሚስተካከል ይመስል ያንተ እንትን በቃ አገሩን ይዞ ይንቀሳቀሳል። ሽምግልና ተብሎ ራሷ ሙሽሪቷ ተቀምጣ ሽማግሌዎችን እየተቀበለች ከዛ በኋላ ወዲያው ቀየርና አንዳንድ ቀን ሬስቶራንት ነው ማታ ወዲያው ባር እንደሚሆኑ ቤቶች ክርብት ብሎ ወዲያው የእንኳን ደስ አላችሁና ሙሽራው ደግሞ ውጭ መኪና ውስጥ አለ ገብቶ እዛው ወላጆቿ ፊት ስሞ ደናንሶ ምናምን የሚሄድበት አሳፋሪ የመጨረሻ ያጠፋነው ነገር አለ ማለት እንደዚህ የምታረጉን ምንድን ነው ያደረግነው? ህይወት አጭር ተከብረን እንዳበሻ ኑር እንጂ እኛ የምንለው ነገር ይኑር። ቢያንስ ሰው እንዴት እንዳቃጠረ ይኖራል ዘላለም ዓለሙን። ዛሬ የሆነ ሾው ሲያይ ዩቲዩብ ላይ በናምን ሾው፣ ነገ የሆነ ሰርፕራይዝ ሾው ሲያይ እዚህ አረጋውያን ማስደንገጥ፣ የሆነ ፖስት ካርድ ተልኳል። አሁን አንቺ ገልቶ አይተሻል። ሰርፕራይዝ ደንበኛችን አድርገን ምርጫችን ሰርፕራይዝ ሰርቪስ ነሽ አንቺ።
በሰርቪስ ተጀመረ ሰርፕራይዝ ሰርፕራይዝ ሰው ሳረግ እኮ መልኩንም የማየው ደስ እንዲለው በቃ ዋው እንዲባል ከቆረጃችሁ በዴሊቨሪ ማን ሰርቪስ እግዚአብሔር አጽናሽ ነው ውድ ምናምን የሚል ጽሑፍ ልኮላት ዋው በጣም ተጽናው ኬክ ደግሞ አየር ላይ ማች ቢያይሽ ሌላ ደግሞ ብዙዎቻችን የማናቀው ስለ ማስተር አብነት ያልተወሩ ነገሮችን ከጓደኛው ከባቢ እንደዚህ ሲባል ነበር። ምን ይመስላል ማስተር አብነትስ ምንድን ያደረገው የሚለውን ሰምተን ነው ማለት። ማስተር አብነት ታሞ ያለ ሁሉም ሰው ስለሱ ነበር የሚያስበው። ስለሱ እኔ አንዳንዴ ይገርመኛል እሱ ጸባይ። ስለሱ በጣም ተጨንቆ ህዝቡ ማህበራዊ ሚዲያው በቃ ግልብጥ ብሎ ስለሱ የተጨነቀ ደወለልኝ። ስልኩ አይሰራም ነበር ከዛ በፊት ቮይስ አርገንም ደውለን ከዛ ደወለልኝና በአስቸኳይ እንትን ጋር ቁራን በሳጋ ተጠብቃለሁ ቶሎ ና አለኝ። ምንድነው ምን ሆነ አለ ምናምን አልኩት። በቃ ና ምናምን ብሎ ዘጋ ማለት ነው። እየቸኮልኩ እሱ ጋር ሰው ስለሱ የተጨነቀና ማህበራዊ ሚዲያ ላይ እየተፖሰተ ነው። እሱ ጥቁር አንበሳ ግቢ አንድ እህታችን ታማ ለሷ ጉዳይ ተጨንቆ ለመቅረጽ እኔ እንድቀርጸው ነው የጠራኝ እና ማለት እሱ እንዲታከም ምናምን እኛ ያደረግነውን ቮይስ ምናምን አልሰማውም ጭራሽ ምንም ነገር ነው አልሰማው ነው ብላችሁ ከዛ ምንድነውና አይ እዚህ ቅረጽኝ አልቀርጽም ማለት ሌላ ሰው ቁጠራለሁ ከዛ ከኔ ጋርም አብረን አንሄዳትም እዛ ከሚሆን አንተ ብትቀርጸኝ አይሻልም ማለት አማራጭ አሳጣኝና ቀረጽኩት። ከዛ አሁን ግን አትፖስትም ማለት አሁን ህዝቡ ስላንተ እየተጨነቀ ምናምን በዚህ ሰዓት መፖስት አትችልም ምናምን ተባለና እሺ አለ። ህክምናውን ጨርሶ እንደመጣ አንድ የምስጋና ቪዲዮ ከሰራ በኋላ ያን ቪዲዮ ለቀቀ። በጣም በቃ እኔ እንጃ ለዚህ ጉዳይ የተሰጠ ሰው እንደሱ አላየው። ለዚህ ለቻሪቲ ፐርፐዝ እንደሱ የተሰጠ ሰው አላየውም። አሁን የቅን ልቦች የተለያዩ ሰዎችን ከሱ ጋር እያወዳደረ ፖስቶ አይቻለሁ። እጅግ በጣም የሚገባቸው ልጆች ናቸው። እነሱን ማከብራለሁ። በጣም ነው ማለዳቸው። ግን ማስተር አብነት እኔ እንጃ እኔ እንደራሴ ነው የምላችሁ እንደራሴ ከማንም ጋር ማነጻጽሮ ማወዳደረው አይነት ሰው አይደለም። እኔ አንደኛ ነገር ምን መሰላችሁ ማስተር አብነት እዚህ ማህበራዊ ሚዲያ ላይ ሲኑ ቤተሰቡን ጠብቆ የራሱን ባውንደሪ ጠብቆ የራሱን ፐርሰናል ብራንድ ጠብቆ ከዛስ ቻሪቲውን በማይጎዳ የህይወት ፕሪንሲፕል እየኖረ የራሱን ህይወት የቤተሰቡን ህይወት አደጋ ላይ በሚጥል ሁኔታ ውስጥ እየሆነ እንኳን የተለያዩ ቦታዎች ነበረናን ታስታውሳላችሁ፣ የኮፋውን ታስታውሳላችሁ። በጣም ብዙ ቦታ ሪስክ ውስጥ በሚከት ሁኔታ ውስጥ ሆኖ እንኳን ለህዝብ ከመድረስ ወደ ኋላ ማይል ሰው ነውና አሁን ያ 5 ሚሊዮን ብር መሰለኝ ወርቁ ሽልማቱ እኔም አለው እዛ ውስጥ በርግጥ ውድድሩ ውስጥ አለው። ግን እኔ ቮቱን አልፈልግም፣ ምንም አልፈልግም። እኔ ገና አልሰራውም ብዬ ስለማስብ የኔን ተውትና ለማስተር አብነት ቮት አድርጉት። ማስተር አብነት ይገባዋል። በቃ ማንንም ሳይወዳደር ማስተር አብነት ማሸነፍ አለበት ይሄንን የቀለቦች ውድድር። በዛ ላይ ቀለቦች በገንዘብ ነው ቮት የሚያስደርገው የምትሉ በጣም ብዙ ሰዎች ነበራችሁ። ሳምፕሉን ነው የለቀቀው መጀመሪያ ኢንፍሉዌንሰሮች፣ ለዛ ነው ቪዲዮ ያልሰሩት። ሳምፕሉ ነው የተለቀቀው የእንትኑ። አሁን ላይ ግን ቮቱ ሲስተሙ ኦፊሻሊ ተስተካክሎ ገንዘብ አይደለም ክፍያው ኖርማል ቮት ነው የሚደረገው። ቮት ማድረግ ተጀምሯል። ማስተር አብነትን እኔ የምወደው የህዝቡ ሁላችን እንደምንወደው አይነት እኔ በቃ ይመቸኛል በጣም በቃ ለዚህ ለቻሪቲ ፐርፐዝ የተሰጠ ሰው ስለሆነ ብቻ ነው የምወደው እሱ። ሌላ ደግሞ ሁላችንም እህት ወንድሞቻችን ልትነቁ ይገባል። የፈረንጆች እቅድ ቀድመናቸው ካልነቃን ከጊዜዎች በኋላ መመለስ የማንችልበት ሁኔታ ውስጥ ነው የምንገባው ሲል አንድ ወንድማችን የሰራው ቪዲዮ እንተን ነው እንመለስ። ለዚህ ምጡቅ ጭንቅላት አለማጨብጨብ አልችልም። ነጮችን ተንኮለኛ ብለህ ልሰድባቸው ትችላለህ እንጂ ደነዝ ብለህ ልሰድባቸው አትችልም። ወንድና ሴትን የመለያየት እቅዳቸው በጥሩ መንገድ እየተሳካላቸው ይመስላል። የማደንቅላቸው ነገር ቢኖር እቅድ ሲያቅዱ በተለይ ማህበረሰብን የመቀየር እቅድ ላይ ሲሰሩ የ50 ዓመት የ60 ዓመት እቅድ ይዘው ነው የሚንቀሳቀሱት። ይሄ ባል ሚስት ልጆች ያሉትን ኒውክሌር ፋሚሊ የሚባለውን የፋሚሊ ስትራክቸር እንዴት ቀስ በቀስ እያፈረሱት እንደሆነ ዛሬ ነግራቸዋለሁ። ከዛሳችን ስንመለስ ወንድና ሴትን ለይቶ ፋሚሊ ዩኒትን በማፍረስ ላይ የተጠቀሟቸው ዋና ዋና መንገዶች ምንድን ናቸው? ሁለቱ ጾታዎች በየግላቸው የማይደራደሩባቸው ፍላጎቶች አላቸው። ወንዱ ሴክስ ይፈልጋል፣ ሴቷ ደግሞ ሴኪዩሪቲ ትፈልጋለች። በዘመናዊው ዓለም ለሴኪዩሪቲ ትልቁን ፓርት የሚወስደው ፋይናንሻል ስቴቢሊቲ ነው። ስለዚህ ያቀዱት እቅድ ምንድነው? የወንድና የሴትን ዩኒየን ለመቀነስ ሁለቱ ጾታዎች በትዳር ውስጥ ብቻ የሚያገኙትን ነገሮች ለምን ከትዳር ውጪ እንዲያገኙ አናመቻችላቸውም የሚል ነው። ጥሩ። ስለዚህ ይሄ ኢንዲፔንደንት ውመን የሚለውን ፍሬዝ ሴቶች ውስጥ በደንብ ፑሽ እናድርግ። ወንዶች ሳያስፈልጓቸው መኖር እንደሚችሉ
እንዲችሉ እናስተምራቸው። ኢንዲፔንደንት የሚለው ነገር በራሱ ባይ ዘ ዌይ ፖዚቲቭ ነገር ነው፣ እኔም የምደግፈው ነገር ነው። ሴቶች ነፃነት ከተሰጣቸው በኋላ እንደ ሶሳይቲ የታዩ በጣም ብዙ ፖዚቲቭ ነገሮች አሉ። ግን ሲስተሙ ለምን ተጠቀመበት የሚለውን ነው ለማውራት እየሞከርኩ ያለሁት። ስለዚህ ሁሉም ባይሆኑም በብዛት በራሳቸው ሀብታም የሆኑ ሴቶች የማግባት ፍላጎታቸው ከሌሎች እኩል አይደለም። ብትፈልግ እንኳን ትቸገራለች፣ ለእሷ ኳሊፋይ የሚያደርጉ ወንዶች አነስተኛ ስለሆኑ። ስለዚህ ለረጅም ጊዜ ሲንግል ሆነው ሲቆዩ እናያለን። እኔ ባል አይደለም ልጅ ነው የምፈልገው ሲባልም ሰምተናል። እሺ ወደ ወንዶች እንምጣ። እነሱ ከትዳር ውጪ የሴክስን ፕሌዠር እንዲያገኙ ስራዎችን እንስራ። ወንድ በሴክስ ስለማይደራደር ለዚህ ሴክሹዋል ሪቮሉሽን ወይም ውመን ሴክሹዋል ሊብሬሽን ትልቁን ሚና ይጫወታል። ኪ ፖይንትስ ኦፍ ሴክሹዋል ሪቮሉሽን ብላችሁ ሰርች ስታደርጉ ከምታገኟቸው ነጥቦች አንዱ ይሄ ነው። ከነዛ አንዱ ከትዳር ውጪ ሴክስ ኖርማላይዝ መደረግ አለበት፣ በተለይም ለሴቶች የሚል ነው። ለሴክሹዋል ሪቮሉሽን ቻሌንጅ ትራዲሽናል ኖርምስ ሰራውንዲንግ ሴክስ particularly regarding premarital sex, female sexuality and the societal expectations placed on women. እስቲ ልንገራችሁ፣ ወንድ ልጅ በቋሚነት በደንብ ሴክስ የሚያገኝበትን መንገድ ካገኘ ለማግባት ተመሳሳይ ፍላጎት የሚኖረው ይመስላችኋል? ጥቅሙም ላይ ታዩ ይችላል። ከዛ ውጪ በቅርብ ጊዜያት ያደረጉት ደግሞ ፖርኖግራፊ ኦንሊፋንስ በነፃነት እንዲሰራ ማድረግ ነው። አሁን ላይ ፖርን ስታሮች እንደ ሴሌብሪቲ ኖርማል ሾዎች ላይ ፖድካስቶች ላይ ይጋበዛሉ። አንድ የድሮ ንጉስ እድሜ ልኩን የማያየውን የራቁት ሴት ብዛት በቀን ውስጥ ማየት ይቻላል። ያንን ነገር ያገኘ ወንድ ውጪ ወጥቶ ሴቶችን የማናገር ፍላጎቱ ተመሳሳይ የሚሆን ይመስላችኋል? ወንድና ሴትን መለየት ማለት ይሄ አይደለ? ስለዚህ ሴቶች ከትዳር ብቻ ያገኙት የነበረውን ሴኩሪቲ አሁን በራሳቸው ኢንዲፔንደንት ሆነው እንዲያገኙ አድርገናል። ወንዶች ደግሞ እንዲያገቡ የሚያስገድዳቸውን የወሲብ ፍላጎት በውጪ ሆነው እንዲያገኙ ረድተናል። ስለዚህ ሁለቱም የማግባት ፍላጎታቸው ይቀንሳል። አሁን ላይ ሴቶችን በማሳመን ላይ የሚገኙት አንዱ ነገር ደግሞ ወንድ ቶታሊ አያስፈልግሽም የሚለውን ነው። ከኢንዲፔንደንት ወደ አያስፈልግም ሙሉ ለሙሉ ወደሚለው እየገቡ ነው። በሜንስትሪም ሚዲያ ላይ ወንዶች ሶሳይቲ ውስጥ ያስፈልጋሉ ወይ የሚል ጥያቄ ተነስቶ ውይይት እስከ መደረግ ተደርሷል። በጣም ብዙ በምዕራብ ዓለም ያሉ ሴቶች ወንዶች አያስፈልጉንም ብለው ሲናገሩ ይሰማል በግልጽ። ሽን አኮምፕሊሽድ ማለት ያደለ በቀጣዮቹ 20 ዓመታት ውስጥ ምን እንደሚፈጠር መገመት ይቻላል። ሌላ ደግሞ በፌሚኒስቷ ጆርዲ ንቅናቄ ምክንያት የተደፈሩ ሴት እህቶቻችን ሊያገኙ ይገባ ስትል ጆርዲ በዛብህ ባስነሳችው ትልቅ ንቅናቄ ምክንያት የተለያዩ ህግ የተጓደለባቸው ሴቶችን በተለያዩ ሶሻል ሚዲያ ላይ ሲወጡ በዚህ ሳምንት ተመልክታችኋል ብዬ አስባለሁ። የዚህች እህታችን ጉዳይ ግን ብዙዎች እንዲያዝኑና የብዙዎች ልብ እንዲሰበር ምክንያቱ ነበረ። ምን ይመስላል የሚለውን አይተን ነው ማለት። ተገላ ሬሳዋ ወንዝ ዳር ተጥሎ ስለተገኘችው ስለ 14 ዓመቷ ዲቦራ ስለምትባል ልጅ ፍትህ ልጠይቅ ነው የመጣሁት። ገዳዩን በግፍ ሊያስመልጡት ነው በሚል በጣም ብዙዎች በውስጥ መስመር ስለዚች ምስኪን ልጅ ፍትህ ጠይቅልን ብለው ስለላኩ ነው ይሄን ቪዲዮ የምሰራው። እቺ የምትመለከቷት ልጅ ዲቦራ ትባላለች። ይሄ እቺ ልጅ ገደለ የተባለው ግለሰብ እቺን የምትመለከቷትን የ14 ዓመት ታዳጊ የሆነችውን ዲቦራን ካስረገዛት በኋላ ያገኘችው መልስ ትክክል ስላልነበረ ለቤተሰቡና ለቀበሌው ሄዳ ታመለክታለች። ቀበሌውም የልጁን ቤተሰብና ልጁን ይጠራቸዋል ማለት ነው። እናም ከቤተሰቡ ዘንድም ምንም ፍላጎት ባይኖርም ጽንሱ የሱ ነው ካልተባለ ልጃችንን በመድፈር ወንጀል ያሳስረዋል በሚል ስጋት ያምናሉ ማለት ነው። ይሄ ነገር በተፈጸመ በነጋታው እቺ ልጅ ያስረገዘው ልጅ ወደ ጫካ ወስዶ ገሎ ወንዝ ዳር ሬሳዋን ጥሎ ቀጥታ ወዴት ያመራል? ወደ ፖሊስ ጣቢያ። ሰው በእጄ ጠፍቷል ገድያለሁ ብሎ አምኖ ፖሊስ ጣቢያ ሄዶ ያመለክታል። ፖሊሶቹም ይዘውት ሄደው ሬሳው ያለበት ቦታ ሄዶ ያሳያል። ሬሳውም ይገኛል ማለት ነው። በጣም የሚያሳዝነው ነገር ምን መሰላችሁ? ልጅ መግደሉን ካመነ በኋላ አባት ልጄ የአእምሮ ታማሚ ነው፣ አእምሮውን ስለሚያመው ነው እንደዛ ያለው እንጂ ልጄ ያልገደለም ብለው ልጅ ያመነውን ግድያ አባት እንዲክድ ያደርጋሉ ማለት ነው። እቺን የምትመለከቷትን የ14 ዓመት ታዳጊን ካስረገዘ በኋላ የሱ ልጅ እንደሆነ ላለማመን ሲል አታሎ ወስዶ ገሎ ወንዝ ዳር የጣለ ግለሰብ እንደገደለ ሄዶ ፖሊስ ጣቢያ አመልክቶ በእጄ የሰው ነፍስ ጠፍቷል ብሎ ካመለከተ በኋላ ፖሊሶቹም ሄደው እሱ ያሳየው ቦታ ላይ ያለውን የዚችን የምስኪን ልጅ ሬሳ ካነሱ በኋላ ምን የሚሉት ነው? አባት ልጄ አእምሮን ስለሚያመው ነው እንጂ አልገደለም ብለው ልጅን ለማስመለጥ ሙከራ የሚያደርጉት። በታዳጊዋ በዲቦራ ላይ የደረሰው ግፍ እና በደል እየተስተባበለ ነው። ገዳዩንም ለማስመለጥ ቤተሰቦቹ ወይንም አባቱ በጣም ሙከራ እያደረጉ ነውና እባካችሁን ከጎናችን ሆናችሁ ፍትህ ጠይቁ እያሉ ነው። ስለዚህ እባካችሁ እንደዚህ አይነት ግፍን እያየን ዝም ካልን ነገ ብዙ እህቶቻችንን በዚህ መንገድ እናጣለንና ከዚሁ ጉዳይ ጋር ተያይዞ ደግሞ አንድ የጤና ባለሙያ ወንዶች የሚደፍሩት ስሜት ስላላቸው ነው ሲል የተናገረው ንግግር ብዙዎች እንዲቆጡ ምክንያት ሆኖ ነበር። ከዚሁ ጉዳይ ጋር ተያይዞ ደግሞ ፌሚኒስት ጆርዲም የራሷ የሰጠችው መልስ አለ። ቪዲዮን አንድ ላይ አያይዤ አምጥቼላችኋለሁ። አይተነው ነው ማለት። አንድ ሰው ለምንድን ነው መድፈርን ኖርማላይዝ እያደረገ ያለው? ማይሰው ለምንድን ነው በጭንቅላቱ ውስጥ ብደፍር አንድ ቀን
አጋጣሚ አግኝቼ ብደፍር እያለ እያመላለሰ እየኖረ ያለው ለምንድን ነው? መች ነው ስለዛ የምናወራው? ስሜት ስላለው ነው። ወንድ ልጅ ስሜት ስላለው ነው ዶክተር ኒቆዲሞስ ይባላል። ፌስቡክ ላይ በጣም ሲንጫጫ ነው የከረመው ስለ ሃሽታግ ትሰማ እና ወንድ ልጅ የሚደፍረው ስሜት ስላለው ነው እያለ። በዓለም ላይ የሚገኙ እንስሶች በሙሉ ስሜት አላቸው። ሁሉም እንስሶች ስንት እንስሶች እንደሚደፍሩ ታውቃላችሁ? ሰውን ጨምሮ 7 እንስሶች ናቸው የሚደፍሩት። ከ95 ከ96% በላይ የሚሆኑ እንስሶች ሴቶቻቸውን አይደፍሩም። ወንድ ልጅ የሚደፍረው የመድፈር ብቃቱ፣ የመድፈር አቅሙ፣ የመድፈር ኃይሉ ስላለ ፓወር ኢምባላንስ ነው የሚያስደፍረው፣ ስሜት አይደለም። ሁላችንም ስሜት አለ። በዚህ አጋጣሚ ግን የሜዲካል ኢንዱስትሪ የኢትዮጵያ የሕክምና ኢንዱስትሪ ውስጥ ያለውን የጥቃት ፕሪቫለንስ እንመልከት። በፈረንጆቹ አቆጣጠር ከ2020 ጀምሮ የወጡ ጥናቶች እንደሚያሳዩት በኢትዮጵያ ውስጥ በሆስፒታሎች፣ በክሊኒኮች፣ በጤና ጣቢያዎች፣ በፋርማሲዎች በአጠቃላይ ሜዲካል ኢንዱስትሪ ውስጥ ከ39% እስከ 45% የሚሆኑ ሴት ዶክተሮች፣ ነርሶች እና በአጠቃላይ ሜዲካል ኢንዱስትሪ ውስጥ የሚሰሩ ሴቶች የወሲብ ጥቃት እና የስራ ቦታ የአካል ጥቃት ይደርስባቸዋል። ወንድ ዶክተሮችና ህክምና ባለሙያዎች እዛ ላይ በሴትነታቸው ብቻ ይናቃሉ። ህክምና ሙያው ብቁ ናቸው ተብለው አይታሰቡም። በወንድ ዶክተሮችም፣ በወንድ ነርሶችም፣ በወንድ የህክምና ባለሙያዎችም እንዲሁም ሊታከሙ በሚመጡትም ማህበረሰቡ በተለይ ሴት ዶክተሮች ምን ያክል ብቃት ቢኖራቸው ሴት በመሆናቸው ብቻ ነርስ ነሽ ተብለው አንደርማይን ይደረጋል። እነዚህ ሴት የህክምና ባለሙያዎች ለሚደርስባቸው የቃል ጥቃት፣ የአካል ጥቃት ቢከሱ ራሱ ስራቸውን የማጣት ወይም የመባረር እድላቸው ከፍ ስለሚል ብዙ ጊዜ ሪፖርት አይደረግም። ማለትም ጥቃቱን የፈጸሙት ዶክተሮች ወይም ነርሶች ወይም የህክምና ባለሙያዎች አይቀጡም፣ አይባረሩም፣ ምንም አይደረጉ። በዚህ አጋጣሚ ለሴት ልጅ ግማሽ በግማሽ መርዛማ በሆኑ የህክምና ኢንዱስትሪ ውስጥ እየሰራችሁ ማህበረሰባችሁን ለምታገለግሉ ሴት ዶክተሮች፣ ነርሶች እና የህክምና ባለሙያዎች አይዟችሁ፣ በርቱ፣ ምስጋናችንንም እናቀርባለን። ይሄ ዶክተር ሌላ ምን እንዳደረገ ታውቃላችሁ? ጆርዲ ደፍራታለች ብሎ ጓደኛዬን ፖስት አድርጓታል። ደፍራታለች ብሎ ማለት ነው። እና ቪክተም ነች እሷም ትሰማ ሃሽታግ ትሰማ ብሎ ነው ፖስት ያደረገ። ማንነቷን አላረጋገጠም። ደውሎ ወይም በሰው አፈላልጎ ምንድነው የምትፈልጊው? የስነ ልቦና ህክምና ትፈልጊያለሽ ወይ? ምን አይነት ጉዳት አድርሳብሻለች? በምን ሰፖርት እናድርግሽ አላላትም። እንደዚህ አይነት የድጋፍ ፖስት ልፖስት ነው፣ ፎቶሽን ፖስት ላደርገው ነው፣ ትፈቅጂልኛለሽ ወይ ብሎም አልጠየቃት። እኔን ለመጉዳት ብሎ ፕራይቬሲዋን ቫዮሌት ያደርጋል ማለት። የሴት ልጅም እያለ ይሳደባል። ይሄ ዶክተር ልጅ ብሎ ይሳደባል። አይ ዶንት ኖ እሱ ወንድና ወንድ ተጋብተው ወንድ አርግዞ ነው የወለደው መሰለኝ፣ የሴት ልጅ አይደለም መሰለኝ። እንደዚህ አይነት ሰዎች ናቸው ሃሽታግ ትሰማን እየተቃወሙ ያሉ። ምክንያት የላቸውም። ሌላው ደግሞ ሁሌም እውነተኛ ባለታሪኮችን ይዤላችሁ መጥቼ ታሪኮቻቸውን ሰምተን ሐሳብ አስተያየት እንደምንለዋወጥ ይታወቃል። ዛሬም ደግሞ እጅግ በጣም አስገራሚ ሆነና ለየት ያለ አንድ ባለታሪክን ቪዲዮ ይዤላችሁ መጥቻለሁ። ቪዲዮውን እንስማውና የሚሰማችሁን እናንተን ሐሳብ አስተያየት ደግሞ ኮሜንት ላይ በነፃነት አስቀምጡልኛላችሁ። በዚህ ዘመን ፍቅር የለም ትላላችሁ አይደል? ይሄንን ካዳመጣችሁ በኋላ ግን በእርግጠኝነት ሐሳባችሁን ትቀይራላችሁ። መልእክቱ እንዲህ ነው። ወንድሜ ሆይ ከራሴ ጋር በማላውቀው ጦርነት ውስጥ ከገባው በድብርት ባህር ውስጥ መስመጥ ከጀመርኩ ዓመታት አለፉ። የልቤን ስቃይ ላካፍልህ። የታሪኬ መነሻ የልቤ ስብራት መጀመሪያ 2013 ነው። በወቅቱ በአንድ ፑል ቤት ውስጥ ተቀጥሬ እሰራ ነበር። እዚያ ነበር ለመጀመሪያ ጊዜ ያየሁት። ብዙም የምንነጋገርበት እድል ባይኖረንም እኔ ግን ከመውደድ አልፌ አመለኩት። ልቤ በማላውቀው ስሜት ተሞላ። ነገር ግን ይህንን ለሱ ለመግለጽ አንደበቴ አልፈቀደልኝም። በአካል ባገኘሁት ቁጥር ቃላቶች በውስጤ ይሞታሉ። ልቤ ሲናገር ከንፈሬ ዝም ይላል። ዱዳ ሆናለሁ። ፍቅሬ በውስጤ እየነደደ እሱ ፊት ግን ግድግዳ ሆናለሁ። ያለምንም ምክንያት ለምን እንደሆነ እንኳን ሳላውቅ ከማህበራዊ ገጹ ብሎክ አደረገኝ። ያኔ ነበር የዝምታዬን ግድግዳ ሰብሬ በቴክስት መልክ ፍቅሬን የላኩለት። መልሱ ግን
ሌላ የዝምታ ምዕራፍ ሆነ። ይህ ዝምታው ግን እኔን ከእርሱ እንድርቅ አላደረገኝም። እንዲያውም ፍቅሩ በልቤ ውስጥ ስር ሰዶ አሰረኝ። ፍቅሬ የማያልፍ ምልክት እንዲሆነኝ ስሙን በቆዳዬ ላይ በንቅሳት አስፈሬዋለሁ። እሱ ባያውቀውም እኔ ግን በየቀኑ የማየውና የማስታውሰው ሕያው ማህተም ነው። ከዚያን ቀን ጀምሮ ሕይወቴ በእርሱ ዙሪያ ብቻ የምትሽከረከር ሆነች። ሌላ ወንድ ወደ ሕይወቴ እንዲገባ አልፈቀድኩም። ለፍቅር የሚጠይቁኝን ሁሉ ይቅርታ ፍቅረኛ አለኝ እያልኩ እመልሳለሁ። የምለው ፍቅረኛ እኔን የማያውቀኝ በልቤ ውስጥ ብቻ የነገሰውን ንጉሥ ነው። ልማድ የሆነብኝ አንድ ነገር አለ። ቀኑ አልፎ ማታ ሲተካ እግሮቼ ሳላዛቸው ወደ ሰፈሩ ይወስዱኛል። ዓላማዬ አንድ ነው። ጥላውን እንኳን ባይ ከሩቅ ሆኜ ድምፁን ብሰማ ለዚያች ሌሊት የነፍሴ ማስታገሻ ነው። ካየሁት ለኔ በቂ ነው። ይህንን የምሽት ጉዞዬን ላቆመው አልቻልኩም። አሁን ላይ ፍቅሬ ምስጢር አይደለም። እሱም ያውቃል፣ ጓደኞቹም ያውቃሉ። ሁሉም ዝም ብለው ያዩኛል። እናም እኔ እዚህ ነኝ፣ በራሴ ቃል፣ በራሴ ፍቅር፣ በራሴ ተስፋ እስር ቤት ውስጥ ለራሴ የገባሁት አንድ ቃል አለ። እስከሚያገባ ድረስ እጠብቀዋለሁ የሚል። ያ ቀን ሲመጣ የኔ የተስፋ በር ይዘጋል ማለት ነው። እስከዚያው ግን በዚህ የዝምታ ፍቅር እየተሰቃየው እጠብቀዋለሁ። ይህንን የፍቅር እስር እንዴት ልስበረው? ከዚህ ድብርትስ እንዴት ልውጣ? መንገዱ ጠፍቶኛል። እባካችሁ መፍትሄ ስጡን ትለናለች። ታዲያ በዚህ ዘመን ፍቅር አለ ወይስ የለም? ዛሬን ቤተሰቦች ለዛሬ ይዤላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበረ። እንደወደዳችኋቸውም አልጠራጠርም። ቪዲዮን ላይክ ሳታደርጉ የጀመራችሁም ላይክ ማድረግ እንዳይረሳ። ሀሳብ አስተያየታችሁን ወንድማዊ ምክራችሁን ደግሞ ኮሜንት ላይ በነፃነት ማስቀመጣችሁን እንዳትረሱ። ቀጣይ በአዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።